አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ተከታታዮች ዛሬ በቤቴ የምሰራው ጣፋጭ የሆነ ሽሮ አብረን እንሰራለን። እዚህ ጋር ሽንኩርት ተከተፈ፣ እዚህ ጋር ደግሞ የተከተፈ ቲማቲም እና ሽንኩርት፣ ቅመም ደግሞ ስጋ መጥበሻ፣ ቀረፋና ቆንጆ በርበሬ ላይ ማለት ነው። አሁን በቀጥታ ሽንኩርቱ ወደ ድስት ጨምሬው በትንሽዬ ውሃ እንዲበስል አድርገዋለሁ። ይሄው ሽንኩርቴን ድስት ውስጥ ጨምሬያለሁኝ። ትንሽ ውሃ ጠብ አድርጌበት እንዲበስል ከድኜ ተዋለሁኝ። እሺ ሽንኩርቴ እዚህ ጋር ውሃውን ጨርሷል ማለት ነው፣ በስሏል። እና አሁን በቀጥታ ዘይት እጨምራለሁኝ ማለት ነው። የሚበቃውን ያህል ዘይቴን ጨምሬያለሁኝ። እዛ ትንሽ ሽንኩርቱ ከዘይቱ ጋር እንዲጠበስ ተዋለሁ ማለት ነው። እሺ ሽንኩርቴ ከዘይቱ ጋር ለተወሰነ ደቂቃ ተጠብሷል። አሁን ቀጥታ ቲማቲሜን እጨምራለሁ ማለት ነው። ቲማቲሙ ይበልጥ ከሽንኩርቱ በደንብ ሲጠበስ ጣዕሙን ይወጣል፣ የቲማቲሙን ጣዕም ማለት ነው። ቲማቲሜን እጨምራለሁ። ከዛ ከሽንኩርቱ አብሮ እንዲብላላ አደርገዋለሁ ማለት ነው። ያው ሲጨምር የማላሳየው ቪዲዮ ላለማድረግ ስል ነው ማለት ነው። በዚህ መልኩ አብሮ እንዲብላላ አደርገዋለሁ ማለት ነው። ለአንድ 3 ደቂቃ ተመልሼ እመጣለሁ። እሺ ቲማቲሜ በደንብ ተጠብሷል። እዚህ ጋር ከሽንኩርቱ ጋር ተቁላልቷል እንደምታዩ። ከዛ እኔ የሚበቃኝ ያህል በርበሬ ነው የምጨምረው። እናንተም እንደዛው። ልጅ ስላለኝ ሲያቃጥል አትበላለኝም ማለት ነው። እናንተ በምትፈልጉት መጠን መጨመር ትችላላችሁ ማለት ነው። ከዛ ከበርበሬው እና ሽንኩርቱ በደንብ ተቁላልቶ ራሴን በደንብ አማስዬ ተመልሼ እመጣለሁ። እሺ ተመልሼ መጥቻለሁ። እንደምታዩት በርበሬን ከሽንኩርቱ ጋር በደንብ እየተቁላላ ነው። ያው ሳሻው የማላሳየው በአንድ እጄ እያነሳው ስለሆነ አልተመቸኝም ነው። ከካሜራው ጀርባ በደንብ እያሸሁት ነው። እናንተም እንደዛ ነው ማድረግ ያለባችሁ። በሙቅ ውሃ ጠብ እያደረጋችሁ ማቁላላት አለባችሁ ማለት ነው። ይበልጥ ቁሌቱ የሚጣፍጠው በለብ ባለ ውሃ ብታቁላሉት የተሻለ ነው ማለት ነው። በዚህ መልኩ የበርበሬ ልኬታችሁ እናንተ በፈለጋችሁት ያህል መጨመር ትችላላችሁ። እኔ ልጄ ሲያቃጥል ስለማትበላልኝ ሽሮ ለዛ ብዬ ትንሽ በርበሬ ቀነስ አድርጌያለሁ ማለት ነው። በዚህ መልኩ ታቁላሉታላችሁ ማለት ነው። እንዳያቃጥል ደግሞ በደንብ መታሸት አለበት። ካልተቁላላ ያቃጥላል። ይህ ሽሮ ፈሰስ ነው ማለት ነው አሰራሩ። እዚህ ጋር እንደምታዩት ነጭ ሽንኩርት ጨምሬያለሁኝ። ሲቃጠል ሲል ነው ያረኩት እና ሽንኩርቱ ደግሞ ከበርበሬው ጋር መልሶ እንዲጠበስ እንተዋለን ማለት ነው። በሙቅ ውሃ ጠብ እያደረግን ማለት ነው።
ተመልሼ መጥቻለሁ። እንደምታዩት ቁሌት ሽንኩርቱ በደንብ እየተቁላላ ነው። ሲቁላላ ዘይት መቁላላት ሲጀምር ዘይቱን ወደ ላይ መጥፋት ይጀምራል ማለት ነው። እዚህ ጋር ደግሞ ማጣፈጫ ቅመሜን እጨምራለሁ። እንደምታዩት በቡና በሻይ ማንኪያ በትንሽ ሊዋ በሱ ልኬት አንድ ስጋ መጥበሻ የተፈጨና ቆንዶ በርበሬ እና የተፈጨ ቀረፋ ነው ማለት ነው። አንድ ላይ ጨምራቸውና እነኚህ አብረው እንዲቁላሉ አደርጋለሁ ማለት ነው። እና በድጋሚ ተመልሼ መጥቻለሁ። እሺ ቅመሜን ከጨመርኩ በኋላ በዚህ መልኩ እየተቁላላ ነው። አሁን በቂው ስለሆነ እኔ የምፈልገውን ያህል ውሃ እከልስና ሽሮዬንም በዛው ልክ የምፈልገውን ያህል እመታበትና እመለሳለሁ ማለት ነው። ውሃው ሽሮ ስትመቱ ቀዝቃዛ ባልሆነ ውሃ ባይሆን ይሻላል። ለብ ባለ ውሃ ሞቅ ባለ ውሃ ብትመቱት ይበልጥ ይጣፍጣል ማለት ነው። ሽሮዬን መትቼ ተመልሼ እመጣለሁ። ሽሮዬ በዚህ መልኩ ውሃ ከልሼ እመትቼዋለሁኝ ማለት ነው። በምፈልገው መጠን አልከድነውም። እዚህ ጋር ሊገነፍል ስለሚችል ግብቱ ትንሽ ወፈር እስኪል ድረስ እተዋለሁኝ ማለት ነው። እሺ ተመልሼ መጥቻለሁ። ሽሮዬ በዚህ መልኩ መትቼው ተንተክትኮ እየበሰለ ነው ማለት ነው። የምፈልገው ያህል ጨው ጨምሬያለሁ። እናንተም እንደዛው የምትፈልጉት ያህል ጨው ጨምራላችሁ ማለት ነው። ሌላ ቅመም እንደ ክኖር መጨመር ትችላላችሁ። የጨመርኩት ቅመም በቂ ስለሆነ ምንም ነገር አልጨምርም። እዚህ ጋር በደንብ እንዲበስል እሳቱ ቀነስ አደርግለታለሁ ማለት ነው። ከዛ ዘይቱን ሲበስል ዘይቱ ወደ ላይ ይተፋል። ለምግብነት ተዘጋጅቷል ማለት ነው። እዚህ ጋር ደግሞ ይሄን የመሰለ እንጀራ ጋግሬለታለሁ ማለት ነው። ለዚህ ሽሮ እንደወደዳችሁ ተስፋ አደርጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።